ሰላም እንዴት ናችሁ? ዛሬ እንግዲህ የሲንግል ፌዝ እና የስሪ ፌዝን ልዩነታቸውን በቀላሉ አሳያችኋለሁ። እስከመጨረሻው ድረስ አብራችሁን ቆዩ። በቴብልም ጭምር በደንብ ዘርዘር አድርገን ስለምናየው ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሁሉም ሰው እንዲደርስ አድርጉልኝ። አመሰግናለሁ። እሺ፣ ሲንግል ፌዝ እና ስሪ ፌዝ የምንለው አሁን ሲንግል ፌዝ ምንድነው? ሲንግል ፌዝ ምንለው ምንድነው? አንድ ፌዝ ወይም ደግሞ ላይፍ ፓወር ያለውና ሌላ ደግሞ ኒውትራል ገመድ ያለው ነው። ያው አንድ ፌዝ ምንለው ምንድነው? አንደኛው ፓወር ተሸካሚ ነው ማለት ነው። በቴስት ላይት ወይም ቼክ ስታደርጉት ሬድ ላይት የሚሰጣችሁ ማለት ነው። እዚህ ጋር እንደምትመለከቱት ይሄ እንግዲህ የምንጠቀመው ለምንድን ነው? ብዙ ጊዜ ያው ሲንግል ፌዞች የምንጠቀመው በየቤታችን ነው። ለቤታችን ነው የምንጠቀመው ለቤታችን ነው። ፌዝ የምንጠቀምባቸው እቃዎች ለምሳሌ ለፍሪጅ አለ፣ ቲቪ፣ ለሶኬት ማለት ያው ቻርጀር ምናምን ለቻርጀር እና ለቤት ውስጥ እቃዎች ለመብራትም ጭምር እንጠቀማለን ማለት ነው። የምንጠቀማቸው ለምንድን ነው? ለፍሪጅ፣ ለቲቪ፣ ለቻርጀር እና ለቤቶች ውስጥ። ከባህሪዎቹ አንጻር ደግሞ ስናይ ደግሞ ምንድን ነው? ቀላል ነው። ዋጋው ዝቅተኛ ነው። ከስሪ ፌዝ አንጻር ሲታይ ማለት ነው ዋጋው ዝቅተኛ ነው። ሌላው ደግሞ ምንድን ነው? አነስተኛ ኃይል አለው። ከኃይል አንጻር አነስተኛ ነው ከስሪ ፌዝ አንጻር። ስሪ ፌዝ ደግሞ ምንለው ምንድነው? ሶስት የኃይል መስመሮች አሉት። ሶስት ፌዝ አለው ወይም ላይቭ ፓወር አለው ማለት ነው። እና አንድ ደግሞ ማን አለ? ኒውትራል አለ። ከዛ እነዚህ ምንድነው ማለት ነው? በአጠቃላይ ስንት ኬብል አለው? 4 ኬብል አለው ማለት ነው። ሲንግል ፌዝ ግን ስንት ነው ብለናል? እዚህ ጋር 2 ኬብል ነው ያለው። ይሄኛው 4 ኬብል አለው፣ 2 ኬብል አለው ወይም 2 ዋይር አለው ማለት ነው። ስለዚህ እንደዛ ነው። አሁን ስሪ ፌዝ ለምን እንጠቀመዋለን? የምንጠቀመው ለምንድን ነው? ለፋብሪካ እንጠቀመዋለን። ለወፍጮ ቤቶች፣ ለሞተር ያው ኤሌክትሪካል ሞተር ማለት ነው። ለፓምፕ፣ ለትልልቅ ኢንዱስትሪዎች እና ሌላ ደግሞ ለማን ነው? ለሆቴሎችም ጭምር ምን እንጠቀማለን? ስሪ ፌዝ ፓወር እንጠቀማለን ማለት። እነዚህ የምንጠቀማቸውን ለፋብሪካ፣ ለወፍጮ ቤቶች፣ ለሞተር፣ ለፓምፕ። ያኛውን ግን ለምን እንደምንጠቀመው ለቤቶች ነው ማለት ነው። ሲንግል ፌዝን ባህሪዎቹ ደግሞ ምንድን ናቸው? ከፍተኛ ኃይል ይሰጣል ማለት ነው። ሁለተኛ ሞተሮች በለሰለሰ ሁኔታ ይሰራሉ። ወይም ደግሞ በጥሩ ሁኔታ ሞተሮቹ ምን ያደርጋሉ ማለት ነው? ይንቀሳቀሳሉ ማለት ነው። ለምን? ጥሩ ፓወር ስለሚያገኙ። ነገር ግን ሲንግል ፌዙን ብታደርጉት ምናልባትም ላይሰራላችሁ ይችላል። ሲንግል ፌዙ ሞተር እንዲሰራ ካፓሲተር ምናምን መጠቀም አለባችሁ። እሱ ሌላ እንትን ያስፈልገዋል ማለት ነው። ይሄኛው ግን ምንድነው? ስሪ ፌዙ ላይ ግን ምንድነው? ሞተሮች በስነ ስርዓት ይሰራሉ ማለት ነው። ስለዚህ እነዚህ ያሉት። ሌላው ደግሞ ኤሌክትሪክ አጠቃቀሙ ወይም ደግሞ የስራው መጠኑ ምንድነው? በጣም ቆንጆ ነው ማለት ነው። ማለትም ቆንጆ የሆነ ፓወር ያለው ኃይል ማን ነው? ስሪ ፌዝ ነው ማለት ነው። ስለዚህ ይህንን ለምን እንደምንጠቀማቸው? ለፋብሪካ ነው። ስለዚህ ፋብሪካ ውስጥ ማን አለ? ሞተር አለ እና ከፍተኛ ኃይል ስለሚሰጠን የምንጠቀመው ስሪ ፌዝ ነው ማለት ነው። ስለዚህ አሁን በቀላሉ በቻርት ዋና ልዩነታቸውን ብናየው ለምሳሌ አሁን እዚህ ጋር ሲንግል ፌዝ አለ፣ ከዛ ስሪ ፌዝ። ሲንግል ፌዝ ብንል አሁን የሁለቱን ዲፍረንሳቸውን በሰንጠረዥ ነው በጣም በቀላሉ ማለት ነው። ለምሳሌ የፌዝ ብዛታቸው ምንድነው? ፌዛቸው ብዛቱ ስንት ነው? እዚህ ጋር አንድ ነው ፌዝ ብዛቱ፣ ሲንግል ነው የሚለው፣ ስሪ ነው የሚለው እዚህ ጋር። ስለዚህ 3 ፌዝ አለው ማለት ነው። ከዛ አሁን ደግሞ የሽቦ ብዛት ወይም ኬብል ወይም ዋየር የምንለው ብዛት ማለት ነው። ሽቦ ብዛት ላይ ሲንግል ፌዝ ላይ 2 አለ። 2 ማለት ምንድነው? አንድ ፌዝ እና አንድ ደግሞ ኒውትራል ማለት ነው። እነዚህ አሉት ማለት። ስሪ ፌዝ ላይ ደግሞ ምንድነው? 3 ገመድ ብለናል። ከኒውትራሉ ጋር 4 ይሆናል ማለት 3 ፌዝ እና 1 ኒውትራል ያለው ማለት። ሌላኛው ምንድነው? በኃይላቸው ደግሞ ልዩነት ይኖረዋል። ኃይላቸው ምንድነው? ይሄኛው አነስተኛ ነው ብለናል። ይሄኛው ደግሞ ምንድነው? ከፍተኛ ነው። እዚህ ጋር በቮልቴጅ ነው። ለምሳሌ ቮልቴጅ ዲፈረንሳቸውን ብናይ
ቮልቴጅ ብናይ በኢትዮጵያ ባለው ቮልቴጁ ስንት ነው? የሲንግል ፌዝ 220 ቮልት ነው። ያው አንዳንዴ ቫሪ ያደርጋል 218 ምናምን ሊሆን ይችላል። ይሄኛው ደግሞ ከ380 እስከ 400 ቮልቴጅ ነው ይባላል። ይሄም 360 ምናምን አካባቢ ድረስ ሊደርስ ይችላል ማለት ነው ቮልቴጃቸው። እንደምታዩት ይሄኛው ከዚህኛው አነስተኛ። ነገር ግን ይሄውን ምንድነው ፌዝ ቱ ኒውትራል ነው። ይሄ ግን ፌዝ ቱ ፌዝ ነው 380 የመጣው። ፌዝ ቱ ፌዝ ማለት ሁለቱም ፌዞች አንድ ላይ አድርገን በምንለካበት ሰዓት እና ፌዝ እና ኒውትራልን በምንለካበት ሰዓት ቫልያቸው ላይ። ስለዚህ ይሄ 3 ፌዝ ስላለው አንደኛው ፌዝ እና አንደኛው ፌዝ ላይ አድርጋችሁ በምንለኩ ሰዓት 380 ይመጣል ማለት ነው። ነገር ግን አንድ ፌዝ እና አንድ ኒውትራል ላይ አድርጋችሁ ብታደርጉት ኦልሬዲ ወደ ምን ሆነ እንደ ሲንግል ፌዝ 220 ይሆናል ማለት ነው። ከዛ የምንጠቀምበት ቦታ ነው። የምንጠቀምበት ቦታ ይሄኛውን ለቤቶች ብለናል። ይሄን ግን ለማን ነው? ለኢንዱስትሪዎች ወይም ለሆቴሎች፣ ለፋብሪካ ያልነው ነው። በዋጋ አንጻር ብናይ ከዋጋ አንጻር ምንድን ነው ዋጋው? የዚህኛው ርካሽ ነው ብለናል። ይሄኛው ደግሞ ምንድነው? ውድ ነው ብለን። ምክንያቱም ጥሩ ፓወር ስለሚሰጥ ውድ የሆነ ነው ቫልዩአቸው ማለት። ስለዚህ ምንድነው ለቤት ውስጥና ለአነስተኛ ፓወር ስንጠቀም ይሄንን ብንጠቀም ሲንግል ፌዝን ብንጠቀም የተሻለ ነው። ለፋብሪካዎች ለትልቅ ነገሮች ደግሞ ስሪ ፌዝ እንጠቀማለን ማለት። ስለዚህ ዋናው ዲፈረንሳቸው የቱ ጋር ነው? 220 እና 380 የሚለው ነው። 220 ለምሳሌ እዚህ ጋር እንደምትመለከቱት ቀዩና ለምሳሌ 4 ኬብል ቢኖር ከአራቱ ኬብል ቀይና እዚህኛውና እዚህኛው ላይ በምናረግ ሰዓት 380 ይሆናል። ነገር ግን ፌዙና ኒውትራሉ ላይ በምናረግ ሰዓት ምን ይሆናል? 220 ይሆናል ማለት ነው። ፌዙና ፌዙ ግን ስታደርጉት 380 ይሆናል። ስለዚህ ለኢንዱስትሪዎች እና ለተለያዩ ነገሮች ሲጠቀሙ ሲሪ ፌዝን ተጠቀሙ፣ ለቤት ውስጥ የሆነ ደግሞ ሲንግል ፌዝን ተጠቀሙ። አመሰግናለሁ። ቻው።